የዋትስአፕ የጎልቨርስ ቤተሰቦች እንዴት ናችሁ? ያውላችሁ የናንተ ቦይ ባለም ዋንጫው የመጨረሻ ትንተና ተመልሷል። ዛሬ የምንነግራችሁ ስለ አርጀንቲና 3-2 ግብጽን መርታት እንዲሁም ባለም ዋንጫው ታሪክ ከታዩአቸው እብድ ከሆኑ ከመመራት ተነስቶ ማሸነፍ ወይንም ክሬዚ ካምባክስ አንዱ የሆነው የአርጀንቲናና የግብጽ የሩብ ፍጻሜ ጨዋታ ቀጣይ ስለምትገጥማት ስዊዘርላንድ ፈጣን ቫይቦችና ትንተናዎችን ይዘንላችሁ መተናል። አብራችሁን ቆዩ። ትላንትና የተካሄደው የአርጀንቲናና የግብጽ ጨዋታ እስከ 80ኛው ደቂቃ ድረስ ግብጽ 2-0 እየመራች ነበር። ታሪክ ልትሰራ ጥቂት ደቂቃዎች ቀርተዋት ነበር። ነገር ግን የአልቢ ሳሌስታዎቹ ታምር ተከስቶ ጨዋታው ተገላብጧል። በዚህ ብቻ አያበቃም። ከጨዋታው በኋላ የግብጽ ተጫዋቾችና አሰልጣኙ ውድድሩ በፊፋና በዳኛ የተጭበረበረው ነው ሲሉ ሳት ጎርሰው ተናደው ጋዜጣዊ መግለጫ ሲሰጡ ነበር። በሌላ በኩል ሊዮኔል ሜሲ በማራዶና ሪከርድ ላይ ሌላ ታሪክ ጨምሮበታል። ዳግም በሩብ ፍጻሜው አርጀንቲና ኮሎምቢያን ትገጥማለች ተብሎ ሲጠበቅ ስዊዘርላንድ ኮሎምቢያን በመለያ ምት በማውጣት ድግሱን ተቀላቅላለች። እንደገና ከአርጀንቲና ጋር ኮሎምቢያ ሳትሆን ስዊዘርላንድ ለመጫወት ዓለም ዋንጫው በድራማ ቀጥሏል ማለት ነው። ለዚህ ለጎል ቫይብስ ቻናል አዲስ ከሆናችሁ አሁኑኑ ሰብስክራይብ ያድርጉ፣ የደውል ምልክቱን መጫን እንዳትረሱ። የኳስ ወሬዎችን በደማቅ ቫይብ ይዘንላችሁ እንመጣለን። ወደ ዝርዝሩ ስለምንገባ አብራችሁን ቆዩ። ግብጽ ጨዋታውን የጀመረችው በሚያስፈራ ብቃት ነበር። በሙስጠፋ ዚኮና በያሲር ኢብራሂም ግቦች ግብጽ ጨዋታውን 2-0 መምራት ችላ ነበር። ሊዮኔል ሜሲ የፍጹም ቅጣት ምትስቶ አስደንግጦ ነበር። በተለይ ደግሞ የግብጹ በረኛ በሹቤር ድንቅ ብቃት ነበር ሊዮኔል ሜሲ የሳተው። በዚህኛው ዓለም ዋንጫ ሊዮኔል ሜሲ ሁለተኛ የፍጹም ቅጣት ምቱን ሲስት ነው። በአርጀንቲና በኩል አርጀንቲና ሙሉ በሙሉ የተሸነፈች የሚመስል ድባቦች ነበሩ። ከዛም በኋላ ዚኮ ያስቆጠረው ሌላ ጎል በቫር ታይቶ ባይሻር ኖሮ ጨዋታው ቀድሞኑ ያበቃ ነበር። 3 ግቦችን ለግብጽ ይቆጠሩ ነበርና ነገር ግን ጨዋታው 80ኛ ደቂቃ ላይ ሲደርስ አርጀንቲናዎች ታሪካዊ መንፈስ መገንባት ጀመሩ። ሌላ አዲስ ቡድን ሜዳ የገባ እስኪመስል ድረስ እንቅስቃሴያቸው ሁሉ ተቀየረ። 79ኛ ደቂቃ ላይ ክሪስቲያኖ ሮሜሮ ከመስቀለኛ ኳስ የተነሳውን በግንባሩ ገጭቶ መረቡ ላይ አሳረፈ። ከዛን 2-1 ሆኑ። 83ኛ ደቂቃ ላይ ከ4 ደቂቃ በኋላ ሊዮኔል አንድሬስ ሜሲ የግብጹን መረብ ቀደደው። በዛው ጨዋታው አላበቃም። በጭማሪ ደቂቃ ላይ 90+2 ላይ ኢንዞ ፈርናንዴዝ በአስገራሚ የጭንቅላት ጎል አርጀንቲና 3-2 በሆነ ውጤት ባለድል አደረጋት። የ39 ዓመቱ ሊዮኔል ሜሲ ከጨዋታው ከዚህ ድራማ መጠናቀቅ በኋላ በስሜት ተውጦ በእንባ ታይቷል። መናገር እስኪያቀተው ድረስ ሜዳ ላይ ፈዝዞ ቆሞ ስለ ጨዋታው ድራማ እያሰበ ነበር። በዚህ ጨዋታ ሜሲ ያሳካቸው ሪከርዶች አስገራሚ ናቸው። በዘንድሮ ውድድር 8ኛ ጎሉን በማስቆጠር ኮከብ ግባግቢነቱን እየመራ ይገኛል። በ6 ተከታታይ ጥሎ ማለፍ ጨዋታዎች ላይ ግብ በማስቆጠር በዓለም ዋንጫ ታሪክ የመጀመሪያ ተጫዋች የሚባልበትን ሪከርድ ሰብሯል። በአጠቃላይ በዓለም ዋንጫ ያስቆጠረውን ግብ ወደ 21 አድርሶ ከፍ አድርጎታል። በዓለም ዋንጫው 9 ለግብ የሚሆኑ ኳሶችን አመቻችቶ በማቀበል የዲያጎ ማራዶናን ሪከርድም ሰብሯል። ሜሲ በዓለም ዋንጫ ታሪክ ብዙ ጎል ያስቆጠረና ብዙ ለግብ የሚሆኑ ኳሶችን ያመቻቸ ተጫዋች ተብሏል ማለት ነው። ኢንዞ ፈርናንዴዝ ከጨዋታው በኋላ የሚገርም አስተያየት ነው የሰጠው። ሜሲን ስናየው በጭራሽ ተስፋ አንቆርጥም፣ ምንም ቢፈጠር ጥረታችንን እንቀጥላለን፣ እሱ ለኛ አሪያችን ነው። ሜሲ ለማሰናበት ጊዜ እንዳልሆነ እናውቅ ነበር። ስለዚህ አሁንም እስከ መጨረሻው መፋለማችንን እንቀጥላለን በእግር ኳሱ ባለም ዋንጫው ቱርናሜንት ላይ ብሎ አስተያየቱን ሰጥቷል ኢንዞ ፈርናንዴዝ።
ከጨዋታው በኋላ እና በጨዋታው መጠናቀቂያ አካባቢ በሜዳው ላይ የተነሱ ውዝግቦች ነበሩ። በተለይ ከዳኛው ጋር በግብጽ ብሔራዊ ቡድን በኩል ኃይለኛ ቁጣ ተነስቶ ነበረ። ከግብጽ ብሔራዊ ቡድን አባላት በቀይ ከሜዳ የተባረሩ ነበሩ፣ ከተጫዋቾች ውጪ ከአባላቱ ማለት ነው። ራሳቸው ዳኛው ራሱ ለግብጹ አሰልጣኝ ሐሰን ቢጫ ካርድ ማስጠንቀቂያ ሰጥቷል። ጨዋታው ካለቀ በኋላ የግብጽ ወገን ዳኛውን ፍራንሷ ሌቴክሲያርን እና ፊፋን ክፉኛ ወርፏል። ሙስጠፋ ዚጎ በእንባ ሆኖ እንዲያለ በግቡ ጎል ያስቆጠረበት አንድ ጎል የተሻረበት የምሽቱ ተጫዋች ሙስጠፋ ዚጎ በእንባ ተሞልቶ ዳኛው ፍትሃዊ አይደለም፣ የአንድ ሀገርን ጥረትና ውጤት አበላሽቷል፣ ውድድሩ የተጭበረበረ ነው፣ አርጀንቲና እንኳን ደስ አላችሁ፣ ዋንጫው አስቀድሞ ለነሱ የታደለ ነው፣ ስለዚህ ውድድሩ ፍትሃዊ አይደለም የሚል ነገር ተናግሯል። መሐመድ አቡ ታሪክ የቤን ስፖርት ተንታኝ ነው። ዛሬ የተጫወትነው ከፊፋ ከሜሲ እንዲሁም ከዳኛው ጋር ነው ሲል ተናግሯል። አርጀንቲና ያለ ሜሲ የዓለም ዋንጫን አታሸንፍም፣ ያለሱ እንደ ማንኛውም ተራ ብሔራዊ ቡድን ነች። አርጀንቲና ሜሲ ባይኖር ኖሮ በውድድሩ ላይ እንደዚህ ደምቃም አትታይም የሚል አስተያየት ሰጥቷል መሐመድ አቡ ታሪክ። አሰልጣኝ ሆሳም ሐሰን የተቃውሞ ቦይኮት ምልክት እያሳዩ ነበር በሜዳው ላይ። ሜሲ ለዓለም ዋንጫው ገበያ እንዲቆይ ይፈልጋል፣ ሁሉም የሚያደላው ለነሱ ነው። የፊፋ መርህ ፍትሃዊ ጨዋታ ቢሆንም የሚታየው ግን ኢፍትሃዊነት ነው። ከዛሬ ጀምሮ የዓለም ዋንጫን ጨዋታ ማየት አቆሚያለሁ። ይህ ለተፈጸመብን በደል የተቃውሞዬ መገለጫ ነው ሲሉ አሰልጣኝ ሆሳም ሐሰን ተናግሯል። በሜዳው ላይ ከዳኛው ጋር በነበራቸው ግብግብን ቢጫ ማስጠንቀቂያ ካርድ አይቶ ነበረ። እንዲሁም አንድ የግብጽ ደጋፊ አስተያየቷን ስትሰጥ ፊፋ ለሜሲ ያለውን ፍቅር ስለምናውቅ እንደዚህ አይነት ነገር እንደሚፈጠር ቀድመን ገምተን ነበር ብላለች። ምንም እንኳን ጨዋታውን ቢሸነፉም የግብጽ ብሔራዊ ቡድን ወደ ካይሮ ሲመለስ በጀግና አቀባበል እንደሚደረግለት የሀገሪቱ ስፖርት ሚኒስተር አሳውቋል። ግብጽ በዓለም ዋንጫ ታሪክ ለመጀመሪያ ጊዜ ጨዋታ ማሸነፍ የቻለችበትና 16ቱን የተቀላቀለችበት ታሪካዊ ውድድር ነበረ በዘንድሮ ዓለም ዋንጫ የታየው። የግብፁ ፕሬዝዳንት አብዱልፈታህ አልሲሲ መልእክት አስተላልፎ ነበረ። ጀግኖቻችን እናመሰግናለን፣ ባሳካችሁት ነገር ኮርተንባችኋል፣ በግብጽ እግር ኳስ ታሪክ ታይቶ የማይታወቅ ታሪክ ስላስመዘገባችሁ እናመሰግናለን፣ ቀጣዩ ጊዜ የተሻለ ይሆንላችኋል የሚል ንግግር ተናግሯል። የፎክስ ስፖርቱ የቀድሞ ኮከብ ተጫዋች ዚላታን ኢብራሂሞቪች ድንቅ አስተያየቱን አስተላልፏል። በጨዋታው ላይ በአሜሪካ ፎክስ ቴሌቪዥን በተንታኝነት እየሰራ የሚገኘው ዚላታን ኢብራሂሞቪች ለሊዮኔል ሜሲ ያለውን አድናቆት እንዲህ ሲል ገልጿል። ሜሲ ከቀን ወደ ቀን የበለጠ አስፈሪ የሆነ ነው። ማንም እሱ ያለበት ደረጃ ላይ ሊደርስ አይችልም። የዓለም ዋንጫን ባላንዶርና በርካታ ዋንጫዎችን ሁሉ አሳክቷል። ነገር ግን አሁንም መፋለሙን አላቆመም ሲል በአድናቆትና በግርምት ስለ ሜሲ አስተያየቱን ሰጥቷል። ስዊዘርላንድ አስገራሚ ማለፍ አሳይታለች። ትላንትና ማታ ከነበሩ ጨዋታዎች ሌላኛው ኮሎምቢያና ስዊዘርላንድ የተገናኙበት ነው። አርጀንቲና በሩብ ፍጻሜው ኮሎምቢያን ትገጥማለች ተብሎ በሰፊው ቢጠበቅም ድራማው ግን ሌላ ታሪክና ሌላ መልክ ይዞ ስዊዘርላንድና ኮሎምቢያ ባደረጉት ጨዋታ መደበኛው ሰዓት 90 ደቂቃው 0-0 ተጠናቀቀ። ስዊዘርላንድ በመለያ ምት 4-3 በማሸነፍ ኮሎምቢያን ከውድድሩ ውጪ አድርጋለች። ስለዚህ አርጀንቲና በሩብ ፍጻሜው በካንሳስ ሲቲ የምትገጥመው ስዊዘርላንድን ይሆናል። ሙሉ የሩብ ፍጻሜው መርሃ ግብር ስንመለከት ፈረንሳይ ከሞሮኮ ጋር ቀጣይ ጨዋታ ታደርጋለች። ስፔን ቤልጂየምን ትገጥማለች። ኖርዌይና እንግሊዝ ጨዋታቸውን ያደርጋሉ በሩብ ፍጻሜው። አርጀንቲናም ደግሞ ከስዊዘርላንድ ጋር የሚጋጠሙ ይሆናል ማለት ነው በሩብ ፍጻሜው። አሁን ዓለም ዋንጫው ወደ 8 ብሔራዊ ቡድኖች ብቻ ቀርተዋል ከ48ቱ ማለት ነው።
የጎልፈር ቤተሰቦች ለዚህ ጨዋታ ለግብጽና ለአርጀንቲና ጨዋታ ፍጹም እብድ የሆነ ምሽት ነበረ። አርጀንቲናዎች ተስፋ አለመቁረጣቸውን ሲያሳዩ፣ ግብጾች ግን በዳኝነት ውሳኔ ተቆጭተው ወጥተዋል በጨዋታው ማለት ነው። እናንተስ ምን ታስባላችሁ? ጨዋታው በእውነት ተጭበርብሯል ወይ? አርጀንቲና በብቃቷ ነው ያሸነፈችው ብላችሁ ታስባላችሁ ወይስ እነ መሐመድ አቡ ታሪካ እንዳሉት ሜሲ ፊፋንና አርጀንቲናን የገጠም ነው በደል ተሰርቷል የሚል ሐሳብ እንደሰጡት እንደዛ ነው የምታስቡት? እናንተን አስተያየት ኮሜንት ላይ አስቀምጡልን። ሜሲስ ዘንድሮ በ39 ዓመቱ ዋንጫውን ይደግማል ብላችሁ ታስባላችሁ? አስተያየታችሁን ኮሜንት ላይ አስፈሩልን። ሜሲ አሁንም ጎት ነው የምትሉት ደግሞ ላይክ አድርጉልን። ለግብጽ ክብር መስጠት የምትፈልጉ ኮሜንት ላይ ፋራሆ ፕራይድ ብላችሁ ጻፉልን። ስዊዘርላንድ አርጀንቲናን ታስቆማለች የምትሉት ደግሞ ስዊዝ ሰርፕራይዝ ብላችሁ ጻፉ። ቪዲዮ ለጓደኞቻችሁ ሼር በማድረግ ሰብስክራይብ በማድረግ ቻናላችንን ደግፉን። በሚቀጥለው ጨዋታ እስከምንገናኝ ስቴይ ቫይቢንግ ስቴይ ፓሽኔት